በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውዳሴ አምላክ ዘአርብ የእጅ መንሻ ሥርዓት። ጌታዬ ሆይ የምግባር ድሃ ነኝና ላንተ የማቀርበው እጅ መንሻ የለኝም። ነገር ግን ጻድቃን በሚቆርቡበት ጊዜ የሚያቀርቡልህን ፍቅር ስለኔ ሕይወት ለአባቴ ያቀረብከውን ፍቅር እንደ እጅ መንሻ አድርጌ ያቀርባለሁ። ላንተ ሞትና ሕማማት መታሰቢያ እንዲሆን ለእግዝእትነ ማርያም፣ ለጻድቃን፣ ለወዳጆች ሁሉ ለኔም ጸጋ ስለሰጠህ ምስጋና አቀርብልሃለሁ። ከዚህም ሌላ ለኔ የኃጢአት ስርየት የኃጢአት ፍትሐት እንድትሰጠኝ እለምንሃለሁ። በምሞትበት ጊዜ ጸጋህን እንድትሰጠኝ ተስፋ አደርጋለሁ። ለእግዝእትነ ማርያም ጸሎት። ከንጹሐን ይልቅ ንጽሕት የኢየሱስ ክርስቶስ እናት ሆይ ባንቺ የተጸነሰን አምላክ እኔ ዛሬ የምቀበለው ነኝ። አንቺ የኢየሱስ ክርስቶስ እናት እንድትሆኚ ሌላ ኃጢአት በሰው ሁሉ የደረሰ የአዳም ኃጢአት እንኳን አልደረሰብሽም። እኔ ግን ኃጢአት የሠራው ስሆን ያንቺን ልጅ ኢየሱስ ክርስቶስን ልቀበል ወደ ቅዱስ ቁርባን እቀርባለሁ። መሐሪት እናት ሆይ ክፋቴ ብዙ ነውና እርሱን ስቀበል እንዲምረኝ እያዘንሽ አማልጅኝ። የኔ መቀበል ክቡር ልጅሽን ማዋረድ መናቅ እንዳይሆን እርሱን ልጅሽን በምትቀበይበት ጊዜ የተደረገን ያንቺን መዘጋጀት፣ ያንቺን ትሕትና፣ ያንቺን ንጽሕና ስለኔ ፈንታ እንድታቀርቢልኝ እለምናለሁ። ውዳሴ አምላክ። ጌታዬ ኢየሱስ ክርስቶስ ሆይ ፈልገህ ከቦታቸው ልታገባ ልትመልስ የመጣህ አንተ ነህ። የጎሰቆልኩ እኔንም ፈልገህ ከሚናጠቁ አንበሶች ወደምድንበት ያለ ድንጋጤም በጥላህ አርፌ ወደምኖርበት ወደማትፈርስ ቅርጽህ ልታገባኝ ምን ያህል ይገባ ይሆን? አቤቱ በባሪያህ በዳዊት ቃል የጻድቅ ሞት በእግዚአብሔር ዘንድ ክቡር ነው ብለሃልና፣ ጌታዬ ሆይ በኃጢአት ከሚመጣ ሞት አድነኝ። ሕይወትና ስርየትን ስጠኝ። በጎ ነገርን ለዘላለም አድርግልኝ። አቤቱ ይድን ዘንድ መመለሱን ነው እንጂ የኃጥኡን ሞት እንዳልወድ መሐላን ምያለሁ ብለህ በሕዝቅኤል አድረህ ተናግረህ ነበር። ጌታዬ ሆይ ለሚመለሱት የምትሰጣትን እንዲህ ያለችቱን ንስሐ ስጠኝ። አቤቱ ንስሐን ከማያሻቸው ከ99 ጻድቃን ይልቅ በአንድ ኃጥእ መመለስ በመላእክት ዘንድ ታላቅ ደስታ ይደረጋል ብለህ አንተ ተናግረሃልና፣ ጌታዬ ሆይ በመላእክት ዘንድ እንዲህ ያለ ደስታ እንዲደረግልኝ ይህችን የምትመስል ንስሐን ስጠኝ። ጌታዬ ሆይ ሸክም የከበዳችሁና የደከማችሁ ወደ እኔ ኑ እኔም አሳርፋችኋለሁ ብለህ ተናግረሃል። አቤቱ ወደ አንተ እንድመጣ መምጣቱን ስጠኝ። ከኃጢአት ሸክም ታድነኝ ዘንድ የዘላለም ረፍትን ትሰጠኝ ዘንድ አሜን ይደረግልኝ። ጌታዬ ሆይ ኃጥአንን ለንስሐ ልጠራ ነው እንጂ ጻድቃንን ልጠራ አልመጣሁም ብለህ አንተም ተናግረሃል። ጌታዬ ሆይ በደሌንና ኃጢአቴን ይቅር ትለኝ ዘንድ እኔን ኃጥኡን ባጠራርህ ወደ አንተ እንድመጣ አድርገኝ። ጌታዬ ሆይ በነፍስ ከተጎዳ ለሰው ምን ይረባዋል ብለህ ተናግረሃል። ጌታዬ ሆይ ነፍሴን በፊትህ ገንዘብ እንዳደርጋት አድርግልኝ። ጌታዬ ኢየሱስ ክርስቶስ ሆይ ጎስቋላ ድሃ የምሆን እኔንም ይቅር በለኝ። እኔ የረከስኩ ያደፍኩ ነኝ። እኔ ዘማዊ ነኝ። እኔ ክፉ ነኝ። እኔ ጠማማ ነኝ። እኔ በኃጢአት የሰጠምኩ ነኝ። እኔ የጠፋው ነኝ። እኔ የወደቅኩ ነኝ። እኔ መንገድ የጠፋብኝ ነኝ። እኔ የተናኩ ነኝ። እኔ የተዋረድኩ ነኝ። እኔ ስለ ክፉ ሥራዬ ያፈርኩ ነኝ። በእኔም ያለ ክፉ ሥራዬ ይህ ብቻ አይደለም፣ በደሌ ስለ በዛ እጥፍ ይሆናል እንጂ። ክቡር ጌታዬ ሆይ እለምንሃለሁ። ለጋስ ሆይ የሠራሁትን ታላቁን ኃጢአቴን ይቅር እንድትለኝ አንተ ታውቃለህና ከኃጢአት ዕድፍ ሁሉ አንጻኝ። ጌታዬ ሆይ እለምንሃለሁ። ለኋላ መከራዬ በሠራሁት በጠላትነት ከተነሱብኝ ከጐተቱኝ ልብሴንም ከገፈፉኝ ወንበዴዎች ታድነኝ ዘንድ ከእኔ የወሰዱትን ገንዘብ መልስልኝ። በሮሮነትም ዘይት ቁስሌን አድነኝ። አቤቱ ጌታዬ ሆይ በበጎ ይቅርታና በክቡር መስቀልህ ሰይጣንን ፈጥነ ከእግሬ በታች ቀጥቅጠው። አቤቱ በሥልጣንህ ኃይሉን አድክመው፣ ሰራዊቱንም በመላእክት ጉበኞች ከእኔ በትናቸው። ከክፉ ሕሊናና ከመከራም ጠብቀኝ። እኔን ባሪያህን ከርኩስ ነገር ሁሉ ጠብቀኝ። ጸጥታንና በቦታ መወሰንንም ስጠኝ። የሰይጣንን ፈቃድ እንዳልሠራ በጠላቴ እጅ አትጣለኝ። ያ ነገረ ሰሪ እንደወደቀ እንዳልወድቅ እኔን ባሪያህን ተቀበለኝ። ወይንህንም ከጠበቋት ጋር ቁጠረኝ። የምእመናን ሥራ ሰርቼ በ11 ሰዓት ዋጋ ካገኙ ጋር ዋጋዬን እንዳገኝ። አቤቱ በጠራች ንስሐ እንባ እንዳገለገሉህ እንደ ወንበዴውና እንደ ቀራጮ እንደ ሴሰኛይቱም አድርገኝ። አቤቱ የሚያረጋጋ የይቅርታ መልአክን እዘዝልኝ። አቤቱ የጠፋች የባሪያህን ነፍስ አድነህ ወደማታልፍ መንግሥት አግባት። የኃጥኡን መመለሱን ነው እንጂ ሞቱን የማትወድ ሆይ አቤቱ የሚያገለግልህን ልቦና ስጠኝ። በአንተ አምኛለሁና ስለ ይቅርታ ብዛት አንተን ፈለግሁ እንጂ
ያላንተ ሌላ የፈለኩት የለም። እኔ ድሃ ችግረኛ ስለሆንኩ ዘወትር አዝናለሁ። በሥራዬም ምንም ደስ አላሰኘውህም። አቤቱ ከእንግዲህ ወዲህ የንስሐን መጀመሪያ ስጠኝ፣ በረድኤትም ክበበኝ። ድካሜንም በክቡር መስቀልህ አጋዥነት አጽናልኝ። ራሴንም ከወደቅኩበት አንሳው። በሠራሁት በኀጢአቴ ብዛት አትቈጣጠረኝ። ከኀጢአቴ የሚያነጻ ካንተ በቀር ሌላ የለምና ጠላት አስቶኝ እኔ በስንፍናዬ ያበላሸኋትን የወይንህን ቦታ አርማት ኰትኰታት። ክብርት ጥምቀትህ ያነጻቻት ምድርህን አትተዋት። አሜኬላና እሾህ በቅሎባታልና። ነገር ግን የእርቅ መልአክህን ላከው ከሰይጣን ሥራና ከርኩሰት ሁሉ ዳግመኛ ያነጻት ያጸራት ዘንድ። እግዚአብሔር ሆይ ጽኑ ኃያል ገናና አንተ ነህና ለአንተ ለዘላለሙ ክብር ይገባሃል። አሜን። በእውነት መዝሙር 69 አቤቱ እኔን ወደ መርዳት ተመልከት። አቤቱ እኔን ለመርዳት ፍጠን። ነፍሴን የሚሿት ይጐስቁሉና ይፈሩ። በእኔ ክፉ የመከሩ ሁሉ ይፈሩና ወደ ኋላቸው ይመለሱ። እሰይ እሰይ የሚሉብኝ ያን ጊዜ ሆኖ አፍረው ወደ ኋላቸው ይመለሱ። አቤቱ የሚሹ ሁሉ ባንተ ደስ ይበላቸው፣ ሐሴትም ያድርጉ። በጊዜ ሁሉ ማዳንህን የሚወዱ ዘወትር እግዚአብሔር ታላቅ ነው ይበሉ። እኔስ ችግረኛ ምስኪን ነኝ፣ እግዚአብሔር ግን ይረዳኛል። አቤቱ ረዳቴና መጠጊያዬ አምላኬ ሆይ አትዘጊ። ክብር ምስጋና ይሁን ለአብ፣ ክብር ምስጋና ይሁን ለወልድ፣ ክብር ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን።